ታላቅ የውይይት ጥሪ እስልምናን የማይወክል የሆነው ሰው ሁሱ ከዛኛው ሰውዬ ጋር ተገናኝቶ የመለሳቸው መልሶች በጠቅላላ እስልምናን ይወክላሉ ብሎ እወያያለሁ የሚል ሰው ካለ ማንኛውም ሙሸቢሃ እሱ የመለሳቸው መልሶች አላህ ባት አለው የሚል እግር አለው የሚል ጣቶች አሉት የሚል አንዳንዴ ሁለት ቀኝ እጅ አንዳንዴ ደግሞ ቀኝና ግራ የሆነ እጅ አለው የሚል እንደዚሁም ሌሎቹም የሚያስጠሉ የሆኑ ይሮጣል ይስቃል የሚሉ ባህሪያቶች አላህ አለው የምንገዛው እስልምናን የሚወክለው ሃይማኖት ይሄ ነው የሚል ማንኛውም ሙሸቢሃ ሁሱን ከዚህ በፊት ተጋብዞ እምቢ ብሏል። ታውቃላችሁ፣ ተጋብዞ ነበረ። ሌሎቻችሁ የእሱ ደጋፊዎችም ሆናችሁ ማንኛውም ሙሸቢሃ ይሄ እሱ እፎይ ጠይቆት የመለሰው መልስ እስልምናን ይወክላል የምትሉ ከሆነ ይሄ ውይይት ጋብዣችኋለሁ። ወራቤሰ ደብሬ ሰሬ እንዱቴ ጀደ ኦሮሞ ነው ጋማክማኩ ጅብ ካለፈ ውሻው ጮኸ ይባላል። አለፈ እኮ እናንተ ጓዳ አስገብታችሁ ይህንን ጥያቄ ጠይቀው ይህንን ጠይቀው ብላችሁ የላካችሁ ውሻ ተሰባብሮ ተመለሰ። በጭንቅላታችሁና በፍልስፍናችሁ ተገናኝታችሁ ኦርቶ አህባሽ ሆናችሁ ማንም ሰው የማይሰብር ድልድይ መስሏችሁ ሂድና ጠይቅልን ብላችሁ በሌላ ሰው እጅ እሳት መያዝ አያስፈራምና ጠይቅልን አፋጥልን ብላችሁ በላካችሁት ጊዜ በዲነል ኢስላም መሰረት በቁርአንና በሐዲስ ሆኖባችሁ እናንተ ያስረከባችሁትን ጥያቄ በአግባቡ ስላልጠየቀላችሁ አሁን ልክ በዲነል ኢስላም የሚያምን ሰው መስላችሁ በፍልስፍናችሁ ለመነገር ትፈልጋላችሁ። ለመሆኑ እናንተ በፍልስፍና ቢሆን እንጂ በእስልምና እምነት ታምናላችሁ እንዴ? ሌላኛው ሙስሊሞችን ወደ ውይይት ከመጋበዝህ በፊት እምነትህን ከምን እንደምትወስድ ያስረዳል። እኛ ሙስሊሞች ከቁርአንና ከሐዲስ ነው የምንወስደው። ነገር ግን አንተና መሰሎችህ እምነታችሁ ላይ በቁርአን እንደማታምኑ አስረግጬ ነው የምነግርህ። እሱንም መሻይኾቻችሁ ባስቀመጡልህ ክታቦች ማለት ነው። እኛ ሙስሊሞች ዘንድ መሳድረ ተሽሪዕ ቁርአን፣ ሐዲስ፣ ኢጅማዕ፣ ቅያስ ነው። አንተና መሰሎችህ ግን በዐቅል ነው የምታምኑት፣ በፍልስፍና ማለት ነው። የቁሉ ሸይኹካ አልበግዳዲ ፊ ኡሱል ዲን እምነታቸውን ከየት እንደሚወስዱ እነዚህ ሰዎች በሚጠቅስ ጊዜ ላ ከቁርአን አይደለም ወላ ከሐዲስ አይደለም፣ ነገር ግን ከየት መውሰድ እንዳለባቸው በዚህ መልክ ነው የምጠቅስላቸው። أن أصول الدين العقدية تدرك من جهة العقل يتنيوم عقيدا أسملكيتو أصول أسملكيتو يموسر نجر لا كقرآن أدلم ولا كحديث أدلم لا بفلسفنا بيجينك لا تنميلو. يقول العلوم النظرية على 4 أقسام أحدها استدلال بالعقل من جهة القياس والنظر، والثاني معلوم من التجارب والعادات، والثالث معلوم من جهة الشرع، والرابع معلوم من جهة الإلهام في بعض الناس أو بعض الحيوانات دون بعض. فأما المعلوم بالنظر والاستدلال من جهة العقول فكالعلم بحدوث العالم وقدم صانعه وتوحيده وصفاته وعدله وحكمته بما نفهم يسكن. إذن بغدادي الزيه وتليال يالو الله سبحانه وتعالى يمنوكو بقرآننا بحديث سيهون بعقلنا يا الله ينصفها يمنوكو بعقلنا يالنا يالو مدر مجنيتان يمنوكو بعقلنا ፈጣሪውም የምናውቀው በዐቅል ነው እያልን ያለው በቁርአን አይደለም በሐዲስ አይደለም። ኢዘን ቅድሚያ በቁርአን እመን እስልምና በፊት ከመቆም በፊት ሸይኹ ከኢጂ እምነትህን ከቁርአንና ከሐዲስ እንደማትወስደው በጭንቅላትና በፍልስፍና ብቻ እምነት እንደምትወስደው አረጋግጦ በምነግርህ ጊዜ ኢርሻድ ላይ እንዲህ ይላል። اعلموا وفقكم الله أن أصول العقائد تنقسم إلى ما يدرك عقلا ولا يسوغ تقدير إدراكه سمعا بلو جمرا ايوكو الله يزن الله جنا يا እምነታችን መሰረት ወደ ሁለት ቦታ ይከፈላል ይላል። አንደኛው በጭንቅላት ቢሆን እንጂ ላ በቁርአን ወላ በሐዲስ ሊታሰብ ሊታመን የማይገባ ነገር ነው ይላል። فأما ما لا يدرك إلا عقلا فكل قاعدة في الدين تتقدم على العلم بكلام الله تعالى ووجوب اتصافه بكونه صدقا. አንደኛው እምነታችን የእምነታችን መሰረት በጭንቅላት ቢሆን እንጂ በምንም በቁርአን ይሁን በሐዲስ ይሁን በምንም መሬት ላይ መቆም የማይችለው ትልቁ ቃዒዳ የዲናችን እምነት ነው። ስለ አላሁ ሱብሓነሁ ወተዓላ አላህን የማወቅ ነው። እንደዚሁም ደግሞ የአላህን ሱብሓነሁ ወተዓላ ሲፋቶችን የማወቅ የጭንቅላታችን መሰረታዊ እምነታችን በጭንቅላታችን ነው ይላል። ኢዘን ቅድሚያ በቁርአን እመንና
ቅድሚያ በሐዲስ ማንና ቅድሚያ ከጭንቅላት ፍልስፍና እምነት ተላቀቅና ከዛ በኋላ መሳዲሩ ተሽሪዕህን አሳውቀንና ከዛ በኋላ ወደ ውይይት ጥራን። ሌላ ቦታ ላይ ሸይኹ ከኢጂ እንዲህ ይላል፣ ወሚን ثم فلا يصح الاستدلال بدليل سمعي ይላል። ማስረጃ ማድረግ አይቻልም ከቁርአንና ከሐዲስ ምን ላይ ልብ በሉ። بدليل سمعي ማለት ከቁርአንና ከሐዲስ ማስረጃ ማድረግ አይችልም ምን ላይ على اي مسألة የትኛውም መስአላ ላይ من مسائل الكلامية مسائل الكلامية ላይ المتعلقة بوجود الله ስለ አላህ Subhanahu Wa Ta'ala ውጁድነት ስለ አላህ መኖር የሚያወራው ነገር ላይ ቁርአንና ከሐዲስ ማስረጃ ማምጣት አይቻልም ነው የሚለው። እንደዚሁም ወሲፋቲ የአላህ Subhanahu Wa Ta'ala ሲፋት ላይ በሚያወራው ነገር ላይ ከቁርአንና ከሐዲስ ማስረጃ ማምጣት አንችልም ነው የሚለው። አላህን መኖር የምናውቀው በዐቅል ነው እያለ ነው። የአላህን Subhanahu Wa Ta'ala ሲፋቶችን የምናውቀው በዐቅል ነው እያለ ነው። ኢዘን መሳዲሩ ተሽሪዕ ወይም ዲናቸው የሚወስዱት ከቁርአንና ከሐዲስ ሳይሆን ከዐቅል ነው የምንወስደው እያለ ነው። እንደዚሁም ይሄ ብቻ አይደለም፣ በል የነቢዩ ሰለላሁ ዐለይሂ ወሰለም ነብይነት ትክክል መሆኑ ከቁርአንና ከሐዲስ አይደለም በዐቅል ነው የምናምነው ነው የሚሉ። ኢዘን እምነትህ መሳዲሩ ምንድን ነው ነው። በነገራችን ላይ አሁን የጠቀስኩላችሁ መሻይኾች ብቻ አይደሉም። ባቅላኒ ፊ ሪሳለት ሑራ ምርጫውም ይሄ ነው። ጁወይንም በኢርሻድ ውስጥ ይሄንኑ ነው የሚያረጋግጠው። እብን ፉረክ አልመዋቂፍ ውስጥ ይሄንኑ ነው የሚያረጋግጠው። ኢዘን የእምነታችሁ መሳድር አተሽሪዕ ከየት ነው? ከዐቅል ነው። ፈሊዛሊካ መሳድር ተሽሪዓችሁን እወቁትና ከዛ በኋላ ወደ ውይይት ጥሩ። ምክንያቱም አንድ ባለ እምነት የእምነቱን ከየት መውሰድ እንዳለበት አሳውቆ ነው ከዛ በኋላ ኑና ሙናዘራ አድርጉኝ ወይም ደግሞ ተወያዩኝ የሚለው ማለት ነው። አማ ክታብህን ከጭንቅላት እየወሰድክ ዲንህን ከጭንቅላት እየወሰድክ በፍልስፍና እየወሰድክ በአፍህ ደግሞ ወደ ቁርአንና ሐዲስ ራስን እያስጠጋ ከይፍ እንዴት እናስታርቀው? መሻይኾች የእኛ እምነት ከጭንቅላት ነው ይላሉ። አላህን ያወቅነው በጭንቅላት እንጂ በቁርአንና በሐዲስ በፍጹም እያሉ ነው። አንተ የምትለው በቁርአንና በሐዲስ ትላለህ። በማንኛው በመሻይኾች እንሂድ ወይም በአንተ አረዳድ እንሂድ? የእናንተ እምነት ፍልስፍና፣ የእኛ እምነት እስልምና። የእናንተ እምነታችሁን የምትወስዱበት ጭንቅላት፣ እኛ የምንወስደው ከቁርአንና ከሐዲስ። ኢዘን መቼ ተገናኘንና ቅድሚያ እንገናኝና የምንለያይበት ነገር አንድ ነገር ሆኖ አመለካከታችን በተለያየ ጊዜ ኑና ወደ ውይይት ጥሩ። ቅድሚያ ከመሻይኾቻችሁ ጋር ታረቁ ለማለት ፈልጌ ነው።